የሆነ ታይም ላይ ቅይር ምን አይመስልሽም? ራታስከኝ አልመስልም? ምን ማለት የሆነ ታይም ላይ ቅይር ምን ማለት እንዴ? ይሄንን እኮ ነው የምላችሁ ጋይስ። የሆነ ሰዓት ላይ ቅይር ምን እኔ እኮ ያስፈራሩኛል እኮ ማለት ባል ነገር አለ። ገባሽ? ያ ነገር ላይ ቅይር ተደባደበሽ ታውቂያለሽ? ከሰው በእጅ ተደባደበሽ ታውቂያለሽ? ያ ባሌን ቅጥቅጥ አድርጌው አውቃለሁ። እውነት ምን ከፍቅረኛ ጋር በጣም ተጣላን። ከፍቅረኛ ጋር በጣም ምንድን ነው ያለችው? በጣም ተጣላን። ከቦይፍሬንድ ጋር በጣም ተጣላንና በጣም መጣው። ኤክስሽ ነው ወይንስ ከቦይፍሬንድሽ ጋር? ካሁኑ ካለ? አይ አሁን ካለ ቦይፍሬንድ ጋር ይዘሻል እንዴ ዳኒ? አዎ አለኝ። ቲክቶከር አይደለም መቼስ? አይ ቲክቶከር ነው እንዴ? አይ ቲክቶከር ነው ቤታዬ፣ ቲክቶከር ነው 10 እሺ 10 እና የሆነ ደበደብሽው እና መታውት እሱ አዝኖልሽ ነው የተውሽ በእርግጠኝነት። ከዛ አይ አዝኖልኝ ምናምን ሳይሆን ስቀየር በጣም ኃይለኛ ነኝ፣ ማንም አይመልስም። ምን አደረግሽ ወይ ዘንድሮ? ላይክ እንደዚህ በቦክስ ወይኔ ዝም ብለሽ በጥፊ እንደዚህ ድርግም በዚህ ኧረ ስንት አይነት ሳቅሳለ እንዲሰምቻለሁ። ተይ እባክሽ ተጫዋችብኝ። ቤታማ በቃ አርጅታለች ብለሽ ተጫዋችብኝ። ጋይስ ስትሪት ብለው መጫወቻ አረጋች ጭራሽ በዚህና በዚህ ያናገር እግዚአብሔር ያሳያል። ድርግም ምን ያደረገው ጋይስ ትሪፕል አረ ጋይስ ብለው በእርግጠኝነት እስጢፎ መሆን አለበት። እስጢፎ ነው ቀለል አድርጎ ጧጧ የምታደርግ ሌላ ሰው ማን ሊሆን ይችላል? እስጢፎ እኮ ወንድሜ እኮ ነው። አይ ነው እንደ እስጢፎ አይነት ሰው ቀጠን ያለ ምናልባት እንደዚህ ያለ እኔ ቀጭን እኔ አንድ ነው ባሌ አንድ ነው። እኔ አንዱን ነው የማውቀው ሌላ አላውቅም። ስሚኝ ቤታ ስሚኝ አንዴ ልንገርሽ። ከወንድ ቲክቶከር በጣም የምትወጂው ፌቨራይትሽ ማን ነው? ከወንድ ቲክቶከር በጣም የምትወጂው በቃ የምትወጂው ቱያንስ እስቲ ያውቃይ ማንም የለም። ገብሬ ሞዶ ሳይሆን ደስ ይላል። ይሄ ልጅ ይመቸኛል የምትይው በቃ ይሄ ልጅ ይመቸኛል የምትይው ማን አደረገ? እስቲ ጻፉልኝ። ማን አለ አሁን ያው ከቲክቶከር ሌላ ሰው አለ ግን ቲክቶከር አይደለም። ሚስተር ኖ ቲክቶከር አቤል ደስ ይለኛል። አቤል ስንጫወት ጌም ምናምን ደስ ይለኛል። ካንቺ ጋር ስለሆነ ምናምን ነው። ዝም ብለሽ በቃ ሳይሆን እሱን እኮ ነው የምልሽ። አዎ ዝም ብሎ አንቺ እኮ እንደምትይ ነው እኮ ዝም ብሎ የሚመች። አሁን ማን አለ እግዚአብሔርን አስቤው አላውቅም። ታውቂያለሽ እናንተ አስቤው አላውቅም። ማን አለ ጆን ዳንኤል በይሉኛል ሊያቀሳስሩ። አቤት ጆን ዳንኤል እንኳን አንድ ቀን ማለት ነው አንድ ቀን እኮ እኔና ጆን ዳንኤል እኮ ባሌ ሚስቴ እኮ ተባብለናል። ከዛ በኋላ በሰከንድ ውስጥ ተረጋግተን ተጣላን። ወዲያው ተሰዳድበን ከዛ ታረቃችኋ? ኖ እንደዛ አይደለም። እሱ ከታሰረ በኋላ መልእክት ልኬ ምናምን ነው እንጂ በዛው ብሎክ እንዳደረገኝ ነው ከገባው። የዛ ጊዜ ራሱ ያየሁት በፈሪላ ነው። ላስታውስሽ በጣም ነው የሚደብረው። እሱን ብትመቹ ይሻለዋል አስን ከምትሰድቢበት። ነው አይደለም እየተንትን እኮ ነው። ይሄ እኮ ጌም እኮ ነው። ግን ሰው የሚያጣላው እየተከራከረ መሰለኝ በዛው ወጣታለው። ኩዚ ማን ነው ደግሞ? ኩዚ ደግሞ አታመጡት ጉድ የለም ጋይስ። ትሪፕል ለማን ነው ደግሞ ኩዚ የሚባል አይደል? ደግሞ ቲክቶክ ላይ ስሚ ግን ጋይስ እናሸንፋትኝ። ይሄን ካሸነፍ ቀጣታለሁ። ስሚ ጃኒ አሁንም ልብሽ ውስጥ አለ መስዬ ቴንክ ዩ ሶ ማች። እኔ እናት ለምን አትነግሪኝ? የሚመችሽ ፌቨራይትሽን ማርያምን እስታውን ማስበው የለኝም። በቃ ዝም ብዬለም ይጣልሽ ቲክቶከር ወንዴ ማንሽ ማን ክራሽ ምናምን ሳይሆን you know just ማናላው በቃ ይሄ ልጅ ይመቸኛል ምናምን ስራውም ሊሆን ይችላል ምናምን እኮ ገባሽ? ብዙ ናቸው። አንድ ሰው ነው ያልሽኝ። እሺ 2 እኔ ነኝ ደስ ይላል። ናኦል ዳን ደስ ይለኛል። እሱ ልጅ በጣም ብዙ ሰው ይወደዋል ታውቂያለሽ? ናኦል ያ ደስ ይለኛል። ናኦል ዳን በጣም አሪፍ ልጅ ነው። በጣም የሚወደድ ልጅ ነው። ያ በቃ አቤልና ናኦል ዳን ደስ ይለኛል። አቤልና ናኦል ዳን አሁን ንገሪኝ አንቺ ምንም ነገር እንዳትጠይቂኝ አልፈልግም። ምንም ጥያቄ አልፈልግም። ምንም አልፈልግም። ለዛ ነው ሪካርድ ይደረጋል።
በውስጥ አውሪ። አዎ ደግሞ ፈረደብን እኮ መተንፈስ አልቻለም እያነቁ ሪከርድ እያደረጉ እግዚአብሔር። አንዳንዴ እኮ ስሚ ጃኒ ብዙ ነገር እኮ በውስጥ ማውራት እንፈልገዋለን። ጥቶ ያለሽ እንደውም በጣም አንቺ ጎበዝ ነሽ። ለምን እንደው ታውቂያለሽ እናገር እኔ አሁን ደብ ያለሽ ገባሽ? ሰው የሆነ የተቀበለሽ ነገር አለ ገባሽ? አሁን አንቺ የባል እየሰደ ብትሳደቢ በቃ ተዋት አይነት ነገር ነው ገባሽ? እኛ ግን በቃ አይሰሙንም፣ ማንም አይሰማንም። አሁን እኛ ብንሳደብ እንደውም ጃኒ እግዚአብሔር ነው የምልሽ ጃኒ፣ እንደውም አንቺ ማለት ነው ሁሌ እላለሁ። ባለፈው እንደውም እያልኩኝ ነበር በሌላ እንዳይቀይሩ ደግሞ ብዬ ስምሽን አላነሳውም እንጂ የሆነ ነገር ከመጣብሽ እንደውም ያንቺ ይቀልልሻል። ሰው በጣም ስለምወድሽ ከመጣ በኋላ እኮ ነው የሚቀልልኝ ገባሽ? መጀመሪያ ጊዜ ሲገባ እኮ ይከብድና ልክ መሀል ላይ ቅልል ይላል። የሆነ ለምን እንደሆነ አላውቅም። አመጣጡ ግን ከባድ ነው የሚሆነው ሁሌም። ደግሞ እይታ ውስጥ ትገቢያለሽ ቶሎ። ሌላ ሰው ቢለው ምንም የማይመስላቸው አንቺ ስትይው ግንን ይላል። ሌላ ሰው እኮ ብሎታል። እና እሱ እኮ ነው የምልሽ። በእኔ ጋር በጣም ነገር ይገንብኛል። ሰው በጣም ይወዳታል። ጋይስ ያው ጃኒን በጣም ነው የሚወዳት። እዛ ጊዜ ራሱ እንዴት እንደሆነላት እውነቷን እኮ ነው። አንዳንዴ እኮ እኔ ራሱ እንኳን አንቻልሽ እኔ ራሱ የውስጤ ማውራት እንፈልግበታል ላይክ በቃ ብዬ ግን ደግሞ 10 ዓመት ያስቀምጡታል። እሱን እያነሱ እያወጡ ደግሞ በምንዳይ አዶናይ ኖ እኔ አዶናይ አላፈቅረውም። የሆነ ታይም ላይ ቅይር ምን አይመስልሽም? ራታስከኝ አልመስልም። ምን ማለት የሆነ ታይም ላይ ቅይር ምን ማለት እንዴ? ይሄንን እኮ ነው ብላችሁ ጋይስ፣ የሆነ ሰዓት ላይ ቅይር ምን እኔ እኮ ያስፈራሩኛል እኮ ማለት የሚባል ነገር አለ ገባሽ? ያ ነገር ላይ ቅይር ተደባደበሽ ታውቂያለሽ? ከሰው በእጅ ተደባደበሽ ታውቂያለሽ? ያ ባሌን ቅጥቅጥ አድርጌው አውቃለሁ። እውነት ምን ፍቅረኛ ጋር በጣም ተጣላን። ፍቅረኛ ጋር በጣም ተጣላን። ከቦይፍሬንድ ጋር በጣም ተጣላን እና በጣም መጣው። ኤክስሽ ነው ወይንስ ከቦይፍሬንድሽ ጋር? ካሁኑ ካለ አይ አሁን ካለ ቦይፍሬንድ ጋር ይዘሻል እንዴ ጃኒ? አዎ አለኝ። ቲክቶከር አይደለም መቼስ? አይ ቲክቶከር ነው እንዴ? አይ ቲክቶከር ነው ይታይ ቲክቶከር ነው 10 እሺ 10 እና የሆነ ደበደብሽው እና መታውት እሱ አዝኖልሽ ነው የተውሽ በእርግጠኝነት። ከዛ አይ አዝኖልኝ ምናምን ሳይሆን ስቀየር በጣም ኃይለኛ ነኝ፣ ማንም አይመልስም። ምን አደረግሽ ወይ ዘንድሮ? ላይክ እንደዚህ በቦክስ ወይ ዝም ብለሽ በጥፊ እንደዚህ ድርግም በዚህ ኧረ ስንት አይነት ሳቅሳለ እንዲዘምቻለሁ። ተይ እባክሽ ተጫዋችብኝ። ቤታማ በቃ አረጅታለሁ ብለሽ ተጫዋችብኝ። ጋይስ ትሪፕል ነው መጫወቻ አረጋች። ትሪፕል ነው ጋይስ ጭራሽ በዚህና በዚህ ያናገር እግዚአብሔር ያሳያል። ድርግም ምን ያደረገው ጋይስ ትሪፕል። አረ ጋይስ ትሪፕል ነው በእርግጠኝነት ትሪፕል። እስጢፎ መሆን አለበት። እስጢፎ ነው ቀለል አድርጎ ጧጧ የምታደርጊው ሌላ ሰው ማን ሊሆን ይችላል? እስጢፎ እኮ ወንድሜ እኮ ነው። አይ ነው እንደ እስጢፎ አይነት ሰው ቀጠንጠን ያለ ምናልባት እንደዚህ ያለ እኔ ቀጭን እኔ አንድ ነው ባሌ አንድ ነው። እኔ አንዱን ነው የማውቀው ሌላ አላውቅም። ስሚኝ ቤታ ስሚኝ አንዴ ልንገርሽ። ከወንድ ቲክቶከር በጣም የምትወጂው ፌቨራይትሽ ማን ነው? ከወንድ ቲክቶከር በጣም የምትወጂው በቃ የምትወጂው ቱያንስ እስቲ ያውቃይ ማንም የለም። ገብሬ ሞዶ ሳይሆን ደስ ይላል። ይሄ ልጅ ይመቸኛል የምትይው በቃ ይሄ ልጅ ይመቸኛል የምትይው ማን አደረገ? እስቲ ጻፉልኝ። ማን አለ አሁን ነው ከቲክቶከር? ሌላ ሰው አለ ግን ቲክቶከር አይደለም። ሚስተር ኖ ቲክቶከር አቤል ደስ ይለኛል። አቤል ስንጫወት ጌም ምናምን ደስ ይለኛል። ካንቺ ጋር ስለሆነ ምናምን ነው። ዝም ብለሽ በቃ ሳይሆን እሱን እኮ ነው የምልሽ። አዎ ዝም ብሎ አንቺ እኮ እንደምትይ ነው እኮ ዝም ብሎ የሚመች። አሁን ማን አለ እግዚአብሔርን አስቤው አላውቅም። ታውቂያለሽ እናንተ አስቤው አላውቅም። ማን አለ? ጆን ዳንኤል በሉኛል። ይሄ ሊያቀሳስሩ አቤት ጆን ዳንኤል እንኳን አንድ ቀን ማለት ነው አንድ ቀን እኮ እኔና ጆን ዳንኤል እኮ ባሌ ሚስቴ እኮ ተባብለናል። ከዛ በኋላ በሰከንድ ውስጥ ተረጋግተን ተጣላን።
ወዲያው እኮ ነው ወዲያው ተሰዳድበን ከዛ ታረቃችኋ? ታረ ኖ ኖ እንደዛ አይደለም። እሱ ከታሰረ በኋላ መልእክት ልኬ ምናምን ነው እንጂ በዛው ብሎክ እንዳደረገኝ ነው ከገባው። የዛ ጊዜ ራስ ያየሁት በበኔላ እኮ ነው። ላስታውስሽ በጣም ነው የሚደብረው። እሱን ብትመቹ ይሻለዋል አስን ከምትሰድቢበት። ነው አይደለም እየተንትን እኮ ነው። ይሄ እኮ ጌም እኮ ነው። ግን ሰው የሚያጣላው እየተከራከረ መሰለኝ። በዛው ወጣታለሁ። ኩዚ ማን ነው ደግሞ? ኩዚ ደግሞ አታመጡት ጉድ የለም ጋይስ። ትሪፕል ለማን ነው ደግሞ ኩዚ? ኩዚ የሚባል አይደል ደግሞ ቲክቶክ ላይ ጋይስ። ስሚ ግን ጋይስ እናሸንፋት። ይሄንን ካሸነፍ ቀጣታለሁ። ስሚ ጃኒ፣ አሁንም ልብሽ ውስጥ አለ መስዬ። ቴንክ ዩ ሶ ማች። እኔ እናት ለምን አትነግሪኝ? የሚመችሽ ፌቨራይትሽ ማርያምን እስካሁን ማስበው የለኝም። በቃ ዝም ብዬሽ ይጣልሽ ቲክቶከር ወንዴ ማንሽ ማን ክራሽ ምናምን ሳይሆን you know just ማናላው ማን በቃ ይሄ ልጅ ይመቸኛል ምናምን ስራውም ሊሆን ይችላል ምናምን እኮ ገባሽ? ብዙ ናቸው። አንድ ሰው ነው ያልሽኝ። እሺ ሁለት እኔ ነኝ ደስ ይላል። ናኦል ዳን ደስ ይለኛል። እሱ ልጅ በጣም ብዙ ሰው ይወደዋል ታውቂያለሽ? ናኦል ያ ደስ ይለኛል። ናኦል ዳን በጣም አሪፍ ልጅ ነው። በጣም የሚወደድ ልጅ ነው። ያ በቃ አቤልና ናኦል ዳን ደስ ይለኛል። አቤልና ናኦል ዳን አሁን ንገሪኝ አንቺ ምንም ነገር እንዳትጠይቅኝ አልፈልግም። ምንም ጥያቄ አልፈልግም። ምንም አልፈልግም። ለዛ ነው ሪካርድ ይደረጋል በውስጥ አውሪ። አዎ ደግሞ ፈረደብን እኮ መተንፈስ አልቻለም። እያነቁ ሪካርድ እያደረጉ እግዚአብሔር። አንዳንዴ እኮ ስሚ ጃኒ ብዙ ነገር እኮ በውስጥ ማውራት እንፈልገዋለን። ጥቶ ያለሽ እንደውም በጣም አንቺ ጎበዝ ነሽ። ለምን እንደው ታውቂያለሽ? እናገራኔ አሁን ደቢያለሽ ገባሽ? ሰው የሆነ የተቀበለሽ ነገር አለ ገባሽ? አሁን አንቺ የባልዬ ስድብ ብትሳደቢ በቃ ተዋት አይነት ነገር ነው ገባሽ? እኛ ግን በቃ አይሰሙንም፣ ማንም አይሰማንም። አሁን እኛ ብንሳደብ እንደውም ጃኒ እግዚአብሔር ነው የምልሽ ጃኒ፣ እንደውም አንቺ ማለት ነው ሁሌ እላለሁ። ባለፈው እንደውም እያልኩኝ ነበር በሌላ እንዳይቀይሩ ደግሞ ብዬ ስምሽን አላነሳውም እንጂ የሆነ ነገር ከመጣብሽ እንደውም ያንቺ ይቀልልሻል። ሰው በጣም ስለምወድሽ ከመጣ በኋላ እኮ ነው የሚቀልልኝ ገባሽ? መጀመሪያ ጊዜ ሲገባ እኮ ይከብድና ልክ መሀል ላይ ቅልል ይላል። የሆነ እንትን ለምን እንደሆነ አላውቅም። አመጣጡ ግን ከባድ ነው የሚሆነው ሁሌም። ደግሞ እይታ ውስጥ ትገቢያለሽ ቶሎ። ሌላ ሰው ቢለው ምንም የማይመስላቸው አንቺ ስትይው ግንን ይላል። ሌላ ሰው እኮ ብሎታል። እና እሱ እኮ ነው የምልሽ። በእኔ ጋር በጣም ነገር ይገንብኛል። ሰው በጣም ይወዳታል። ጋይስ ያው ዳኒን በጣም ነው የሚወዳት። እዛ ጊዜ ራሱ እንዴት እንደሆነላት እውነቷን እኮ ነው። አንዳንዴ እኮ እኔ ራሱ እንኳን አንቻልሽ እኔ ራሱ የውስጤ ማውራት እንፈልግበታል ላይክ በቃ ብዬ ግን ደግሞ 10 አመት ያስቀምጡታል። እሱን እያነሱ እያወጡ ደግሞ በምዳይ አዶናይ ኖ እኔ አዶናይን አላፈቅረውም።